በደንብና እናቴ አንድ ቀን አገኘኋት ከውጭ ስገባ ምስር እየለቀመች አልቅሼ ልፈነዳ ያንቺን ህይወትማ እኔ ካልቀየርኩት ብዬ ምስር እየለቀመች አልኳት። እንደዚህ በፍጹም እኔ አልችልም አልኳት። ወንድሞችን እህቶችን ሳይ እንዴት እንደሚያሳዝኑ እንዴት አዘን እንደሚበላኝ አዘን ከምል በላይ አዘን ነው ይበላኝ። መስታወት ሳይ ቦሌ ሲሸኙኝ እንዴት ላለቅስ እችላለሁ ብዬ አለቅሳለሁ። እናቴ ትሙት እንዴት ቦሌ ሲሸኙኝ እንዴት ላለቅስ እችላለሁ ብዬ እምባይ እንዳይደብር እኮ ነው ፎቶ ምናምን ካለ መልኬ እንዳይበላሽ በሚል ስለማመድለው አልኩልህ። የማይቀረው ቀን መጣ። ኤምባሲ አሜሪካን ኤምባሲ እኔ ማስበው ምንድነው አሜሪካ ኤምባሲ ገባው። ስም ማን ነው? ዮናታን ደረሰ ኮንግራ። ምክንያቱም የዩኒቨርሲቲው እንደዚህ እንትን አላለህም አሰለጠነኝ። እግዚአብሔር ይስጥ አሰልጥኖኛል። አሸምድዶኛል። ሸምድጃለሁ። ሚዞን ይዣለሁ። እንዲህ ልጠይቅ ይችላል። ሁሉም ይታወቃል። ኤምባሲ ሲገባ ስትል ብዙ መካሪ ያለ ብቻ ትመከራለህ። ብዙ መካሪ ያለ ከዛ ሸምድጄ ገብቻለሁ ምናምን ነገር ስገባ ተለከፍኩኝ። ገና እንደገባው ትልቅ በር እንደዚህ ነው ማቆን የሚከፈት ለካ እንደዛ የሚከፈተው ፑልና ፑሽ ማለይ ልጅ በአሜሪካ ኤምባሲ መግባት ስታገድለው አልኳ ጓ ጓ ጓ ሲል ያስተጋባል ይሁን ያስተጋባል። ወይኔ እናቴ እዚህ ድረስ ደርሻለሁ። ከዛ ላይ አንዷ መጣ እንደዚህ ገፋችሁ። አይ የማ ብላ ተጽፏል እኮ ተነጀሰ ልቤ ቀጥልት። ከዛ ላይ ቁጭ አለን። አሜሪካ ኤምባሲ የገባ ያውቀዋል። ሱፍ ለብሰን ሄድኩ። የወንድሜን ሱፍ ሳይሆን ሹራብና ሹራብ ፎርማል ተብዬ ከዛ እንደዚህ ብቻ ከዛ ኮተም ማድረግ ያለው በቃ አትሆኝ በቃ የሆነ ልጅ ነኝ በቃ የሆነ ምናምን ቡን ያለ ልጅ ምናምን በቃ ማይሆን ጃኬቱም ሰፍቶታል ምናምን ልጅ። ከዛ ሲሄድ ሰው ሁሉ ተቀምጧል ምናምን ነገር። አሜሪካ ኤምባሲ መስቶት እዚህ ገብታ ቃል አላውቅም። ታውቂያለሽ አንተ ታውቃለህ? አዎ ላይብረሪ ነበር ሽሮ ሜዳ ነው። ኤምባሲ ቪዛው አልፈም ኤምባሲ ውስጥ ነው ገብታለ የተባልኩት አንዴ። አረ እዚህ ኤምባሲ ድረስ እንደዚህ እኔ ማወራው ነገር ቪዛ ጋር አይደለም በቃ ቪዛ ሲሰጥ የሆኑ ሰዎች አሉ ቪዛ ኦፊሰሮች የሚባሉት ከኋላ። ከዛ መስታወት ደግሞ አለ ልክ እንደ ባንክ ቤት መስታወት አለ። ቀጥሎና አንተ ክላይንታቸው ሲመጣ ብቻ የሚያወራ እንደዚህ እነሱ ካልፈቀዱላት አታወራም፣ አይሰሙም። መስታወቱ ወፍራም ነው ነው የሚሰማ። ከዛ ጉድ አፍን እንቀሳቀሰው እነሱ ነክት ያልክ ነው አንተ ራስን ኢንትሮዲዩስ ያደረገ ኦን ካረጋችሁ ብቻ ነው አንተ ድምጽ የምትሰማልህ። ከዛ ብቻ እንደዛ ተሰብስበዋል። ኔክስት የተባለ ምኪደው ደረሰ እኔ ጋር ኔክስት አለች። ደረስኩ ቆምኩ። ስቆም እሳት ሆነ ቦታው እሳት ሆነብኝ። የማውቀው እንግሊዝኞች ጠፉ። እነ ቨርብ2 እነ ቨርብ1 ተዋቸው ሸዱኝ። ቨርብ አይ ኤንጂ በቃ አዎ እነዚህ ኮንቲኒዩስ ቴንስ አይ ኤንጂ ያምራል። በቃ ፓስት ፕሬዘንት ወዚስ የለም። እግዚአብሔር ነው የምልህ ጠፉ። አይምሮዬ ባዶ። ስምክ ማን ነው አለች። ማይ ኔም ኢዝ ዮናታን ደረሰ አልኩኝ። ፋይል ምናምን ሰጠው እስከ 3 ሰዓት በጣም ሰላም ነበርን። እየኔና እሷ ወሬ ጥሩ ነበርን። ግን አታየም። ይኸውልህ ሳይኮሎጂ ይበለዋል። በቃ እንደዚህ ነው የምታደርገው። ብቻ ኮምፒውተር እየነካካች እንደዚህ በሙሉ አንተ ፈገግታ ተብለህ። አዎ እኔ ገና ዜድ ጉድ ሞርኒንግ ምናምን ብዬ በቃ እንዳይለኛ። ከዛ ላ ጀመረች እንግሊዝኛ ማውራት ጀመረች። እኔም የሸመደድኳት ማቃተን ጣል ያልኩ ጀመርኩኝ። እኔ ተማሪ ነኝ። ተማሪ እዛ ስሄድ አማርኛ ላወራ አልችልም። በእንግሊዝኛ ነው። በእንግሊዝኛ እዚህ መግባባት ካልቻልክ እዛ ሀገር ምንም አትሰራም ብለው ነው የሚያስቡት። ስለዚህ እንግሊዝኛ ጥሩ መሆን አለበት ነው። ግን እኔ ሸመደድኩት እንግዲህ ውጤቱም እዛ ጋር የእንግሊዝኛው ደግሞ ጎበዝ ነው ይላል። ጥሩ ነኝ። ሸምድጄ እኮ የገባሁት ነገር እኮ እና ማቋንት እኮ እያልኩላት እኮ ነው። ግን እያልኩላት ነርቨስ ስትሆን ይጠፋል። በቃ ነርቨስ ሆንኩኝ። እዚህ ውስጥ አላበኝ ማለት ሰው እዚህ ጋር ከዚህ ጋር አላበኝ አስታውቃለሁ። አንድ ቀን ደግሞ ላብ ደግሞ ታውቃለህ እንዳላበ ካወቅከው የበለጠ እያላበ ነው የሚመጣው። መጣጣመቀ የመጣም ታበለ የመጣ መስታወት
አረጋጋል ብቻ ላብ እንደስ ይሰማኛል፣ ፋሽ ነገር ይሰማኛል። ከዛላ አሁንም ምንድነው ብትሉኝ የማላውቀው እንግሊዘኛ አወራች። እሷ አወራች የማላውቀው እንግሊዘኛ አክሰንቷ ከባድ ነው ነገር። ከዛ በኋላ ጎበዝ ነው እንግሊዘኛ እንድትለኝ ሶሪ ልላት አልኩና አይ ሶሪማ የፋራ ነው አልኩኝ። ይቅርታ ድገሚልኝ ማለት እኮ ነው። አይ የፋራ ነው አልኩኝ። ካማጌንም አረራ አይባልም ፓርደን አልኳት። የፈጠነ ገብች yes I pardon አዎ ደገመችው። እኔ ወንድም ፓርደን ደገመችው። እግዚአብሔርን 5 ጊዜ ፓርደን 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 ሴኩሪቲ ብብትና ብብቴ ተይዞ እግዚአብሔር በል ታዲኛለች። አትዋሽ አጠፋችሁ በማይክ የዛሬ ቃለ መጠየቃችን አልተሳካም የተባልኩት ብሮ ለምን አልቻልኩም። በአማርኛ ነው በእንግሊዝኛ ነው አንተ እኮ ድሮፕ እኮ ቢኖረው እኮ አሪፍ ኢዲኤም ዘፈን እኮ ይወጣል። ፓርደን እግዚአብሔር እውነት አልመሰለኝም። ያ ሁሉ ደብዳቤ ለኔ ተሰጥቶኝ አንዲት ሴት መታ ኖ ስትለኝ ፓስፖርቴን ስመልስልኝ ስብራት መሰለ እንዴ? በጣም እንዴ ስብራት መሰለ እንዴ? ፋይሌን ሰብስቤ ወጣሁ። በቃ እንደዚህ የከሰረ ነጋዴ ሆኜ በቃ ከአሜሪካ ኤምባሲ ጅል ሆኜ ወጣሁ። ጅል ሆኜ ወጣሁ። በቃ ጅል። ከዛ ለወንድሞች እዛ የሰበሰቡት ምን አድርጓሉ መሰለሽ? እነሱ መድኃኒዓለም ሄዱ። አልችለውም ማውራት። ምን ኬስ ኮይዘ ምንድን ነው? ምን መድኃኒዓለም የሚባለው ኬስ ከያዙና? አዎ እዛ ሄደው እየጸለዩልን ነው እኔ እንዳልፍ። የኔ እንግሊዝኛ በጸሎት የሚሆን አይደለም ይስተካከላል። ከዛ ላይ የታገኙ ይመስል እግዚአብሔር ነው ማለት ከአሜሪካ ኤምባሲ ስትወጣ አንድ አስፋልት አለች። መኪና እንደዚህም ይሄዳል። ከሱ ፊት ለፊት ኮፒ የሚያደርጉ ልጆች ምን አሉ እንደዚህ። እኔ ወንድም ከአሜሪካ ኤምባሲ እዛ ድረስ እንዲህ ያለፍኩት ምን ቀረኝ አሁን ዛሬ አልሞትኩኝ። ምክንያቱም እኔ አላማ አልነበረኝ ኢትዮጵያ ውስጥ በፍጹም። በተለይ ተመልሼ አዲስ ዩኒቨርሲቲ መግባት እቅድ እንዳልኩ ነው። ሳምን አመንኩ ነው ነኝ እንዴ አንተ። እኔ እኮ ኒውዮርክ ካፌ ናላቸው እኮ አብሮኝ ጀመሩት። እዛ ኒውዮርክ ካፌ ገብተን ዳላስ ላይ ትውኝ የስደት ዘፈን የምሰማ ልጅ ኒውዮርክ ካፌ ገብቶ ዳላስ በቃ እንደዛ እኮ አይጠፋም እንደዛ ይባል ዳላስ። እኔ ፐርሰናሊ ማቆይ እሱንቶ ከዛ ሶፊ እንደዚህ ሆኖ ምናምን ስልክ የተረገፈ ልጅ ፋይል የያዘ ልጅ ከንፈሩ ደረቀ ግራ የገባው ልጅ ታውቃለህ። ማንም ሰው ቢያልፍ ሚል ልጅ ሆንኩኝ በአንዴ። ከዛ ወንድሜ ምናምን አልጠየቁኝም ምን እንደተፈጠረ አስታውቃለሁ። ይልና ፊት ይናገራል። ከዛና ዳጊ በጆሮዬ እንደዚህ መጥቶ ስላልሆነ ነገር እግዚአብሔር እናመስገን ስንት ያመሰግናል። እንደብድ እኮ ያደርግ ከሚያስጠቁረኝ ብዬ ስንሄድ እዛ 6 ኪሎ እንጦጦ ኪዳነ ምሕረት እዛ ገባን። የሰው ልጅ ይሳለማላ ለዚህ ወንድምሽ ስንት ይሳለምኩ አኮረፍኩኝ ነው የምልህ። በቃ አኮረፍኳቸው። ከዛ ሰው የሰው ልጅ ይጸልያል። እኔ የእመቤቴ ምስል ላይ ሆኜ ህይወቴን እያወቅሽው ኑሮዬን እያወቅሽው ምን አስበሽ ነው? ያዙ ይልቀቁኝ። ከዛ ተይዤ አረ ዳጊ ይሁን ያውቀ ነው እመቤቴ። እኔ እንዲህ ሳወራ ስለማታውቁኝ እኮ ነው። አሁን ሌላ ስለማታውቁኝ በቃ የሚያውቀኝ ሰው አሁን ይገባዋል። በቃ የምሬን ነው። በቃ እንደዚህ ነው እንኩት እንደ በጣም እንትን ያልኩ ነው። አካበድ እንዳለባለ በጣም እንትን ያልኩ እውነት እግዚአብሔርን